አሳረኛው ወረደ በረኻ ለኛንገ ቢብ ሊት ማኝው ይኑሩ ደጃስ በላይ ዘለቀ ገና በወጣትነታቸው የአባታቸውን ገዳይ አግኝተው መበቀልና የአባቱ ደም መላሽ መሆንን ብቻ ነበር ፍላጎቱ። በአእምሮ የተጠነሰሰው የበቀል ስሜት በአንድ ስፍራ ሊያስቀምጠው ስላልቻለ በላይ ዘለቀ ታናሽ ወንድሙን እጅጉን ዘለቀን ይዞ ከበረሃ ወደ በረሃ መንከራተት ስራው ሆነ። በዚህ ምክንያት ቦረና አለ ሲባል ብቸና ይገኛል፣ ብቸና አለ ሲባል ቦረና እየተሻገረ ዱካው የማይገኝ ሰው ሆነ። የአባቱ ገዳይ ፊታውራሪ እምቢ ያለን ለመበቀል ሰውየው ወዳሉበት ስፍራ በመሄድ ደሙን ሊመልስ ቢሄድም ፊታውራሪ እምቢ ያለ ከስፍራው ስላልነበሩ በምትኩ ፊታውራሪ እምቢ ያለን መንገድ መርቶ አምጥቶ አባቱን ያስገደለውን ግራዝማች ደረሰን በመግደል ከዛ ቦታ በመሄድ ደሙን ከመለሰ በኋላ ከታናሽ ወንድሙ እጅጉ ዘለቀ ጋር በመሆን ጫካ በመግባት ሽፍትነቱን ተያያዘው። በአንድ ወቅት የበላይ ዘለቀን የእናቱን ላም ነብር እንደበላባቸው በላይ ዘለቀ በሰማ ጊዜ ነብሩን ለመግደል ከታናሽ ወንድሙ ጋር ወደ ጫካ በመውረድ ነብሩን በጠመንጃ ተኩሶ ገደለው። እናቱም ላሟን የበላው ነብር እንደተገደለና የገደለው በላይ ዘለቀ መሆኑን ሲሰሙ እናቱም ልጃቸውን በላይ ዘለቀ በመወደስ አባ ኮስትር ብያለሁ ብለው ስም እንዳወጡለት የበላይ ዘለቀ የቅርብ ወገኖች ያስረዳሉ። ከዛን ጊዜ ጀምሮ በላይ ዘለቀ አባ ኮስትር በመባል መጠራት ጀመረ። በላይ ዘለቀ ታላቁ ዞን በላይ ዘለቀ ታላቁ ዞን ወርበታ ለበሉ ነሳንዶን በላይ ዘለቀ ፋሺስት ኢጣሊያ ኢትዮጵያን በወረረበት ወቅት በጎጃም ጠቅላይ ግዛት ውስጥ ገና በ25 ዓመቱ ከወራሪው ፋሺስት ጣሊያን ጋር አርበኛ ሆኖ ጣሊያንን ለመፋለም የቆረጠ ወጣት ነበር። ወራሪው ፋሺስትን ኢጣሊያ ወደ ኢትዮጵያ ገብቶ እንደነበር በላይ ዘለቀ ቀድሞ ያውቅ ነበርና ከዕለታት አንድ ቀን ብቸና የገበያ ቀን ሳይታሰብ አራት እርሱን መሰል ተከታዮችን አስከትሎ ከገበያ አጠገብ በሚገኘው ከፍታ ስፍራ ላይ ቆሞ ገበያተኛውን ሲመለከት ሳለ ሽፍታ ሽፍታ በላይ የሚል ድምጽ ከገበያተኛው ሲሰማ በላይ ዘለቀ ኮስተር ብሎ በገበያ መሃል ለሚገኘው ሕዝብ ይህንን መልእክት አስተላለፈ። የአገሬ ሰው ስማኝ፣ ጣሊያን የሚሉት ነጭ ሀገራችንን ሊወር ሚስትህን ልጅህን ሊደፍር ሀብትን ሊወርስ መጥቷል። ይኸው ብቸና ገብቶ መሳሪያ አስረክቡ ብሏል። መሳሪያውን ለጣሊያን የሚያስረክብ ሰው ካለ ቤቱን አቃጥልበታለሁ በማለት ንግግር አድርጎ ህዝቡ መሳሪያውን ለጠላት እንዳያስረክብ አስጠነቀቀ። ይህ መልእክቱንም ተናግሮ ከአካባቢው ተሰወረ። ቀስ በቀስ የጣሊያን ጦር ከደብረ ማርቆስ ተነስቶ ወደ ያውራጃው ማምራት መንቀሳቀስ መጀመሩን በላይ ዘለቀ ሰማ። ልክ እንደርሱ በተመሳሳይ ምክንያት ሸፍተው የነበሩት የባለ ጦር መሳሪያዎችና ጀሌዎችን ሰብስቦ ጎበዝ፣ አገራችን በጠላት ስትደፈር ዝም ብለን ብንመለከት ለሀገር ነጻነት፣ ለመንግስት ክብርና ለሃይማኖት ጽናት ሲሉ በየጦር ሜዳው ደማቸውን ያፈሰሱት አጥንታቸውን የከሰከሱት የአባቶቻችን አጥንት ስለሚወክሰን የተቻለን ሁሉ ማድረግ አለብን በማለት በወኔ ተናገረ። ተመሳሳይ ሐሳብና ዓላማ ያላቸው ቁጥራቸው ከ30 እስከ 50 የሚደርሱ ጀሌዎችን ከሰበሰበ በኋላ በአባ ኮስተር መሪነት ሀገር ወራሪውን ጣሊያንን ለመውጋት ስራቸውን ጀመሩ። ጎጃም በጅግንነት እንደምን ታወቀ፣ ጎጃም በጅግንነት እንደምን ታወቀ፣ ዳበታች በቅሲ ዳበላይ ዘለቀ። በላይ ዘለቀም እሱ የመሰረተው ጦር የጎበዝ አለቃ በመሆን ጦሩን እየመራ ግንቦት 12 ቀን በ1928 ዓ.ም በግምት ከቀኑ 8 ሰዓት ላይ 6 የጠላት ኮንቮዮች ከደብረ ማርቆስ ተነስተው የሚሄዱበት አቅጣጫ የሚያሳዩ በገንዘብ በተደለሉ ባንዶች እየተመሩ ብቸና አቅጣጫ በመጓዝ ላይ ሳሉ እነ በላይ ዘለቀ ጥቅጥቅ ያለ ጫካ በሚገኝበት ረባዳ ስፍራ ላይ ቀድሞ ቦታ ይዘው አድፍጠው ቦታቸውን ይዘው የጣሊያንን ጦር ወደ ወጥመዳቸው እስኪገባ እየጠበቁት ነበር።
4 የጠላት መኪኖች ተከታትለው አልፈው 5ኛ መኪና እንደደረሰ በላይ ዘለቀ ጠላት ወጥመድ ውስጥ መግባቱን ሲያይ በሰጠው የተኩስ ትዕዛዝ በኮንቮዮች ላይ በአንድነት የጥይት ሩምታ አዘነቡባቸው። በመጀመሪያ መኪና ላይ የነበሩት 4 ጣሊያኖችና 2 ባንዳዎች ሲሞቱ ከራሱ ጦር በኩል ደግሞ 1 ሰው ሲሞት 1 ቁስለኛ ሆኗል። ከዚህ የደፈጣ ውጊያ በኋላ ከጠላት የማረኩትን መሳሪያና ቦምብ ይዘው በጫካ ውስጥ ከደበቁት በኋላ ከስፍራው በፍጥነት ተሰወሩ። በዚህም ጥቃት የጀመረው የበላይ ዘለቀ ጣሊያንን የመፋለም ጉዞ በድል ላይ ድልን እያደረገ መጓዝ ቀጠለ። በጣሊያን ጦርም ከፍተኛ ስጋት ሆነ። አባ ኮስተር ለሱ ታማኝ በሆኑ የውስጥ አርበኞች በመጠቀም ባንዳ መስለው የወታደሩን ቁጥር ብዛት፣ የጦሩን መሪ፣ የጠላት መሳሪያ አይነት እና ብዛት፣ የሚዘምቱበትን ቀንና ቦታ የሚሰልሉለት በሚስጥር መረጃውን የሚነግሩት ታማኝ የውስጥ አርበኞች ነበሩት። በዚህ ምክንያት በደፈጣ ሆነ በፊት ለፊት ጦርነት ላይ ከፍተኛ የጠላት ወታደሮችን በመግደሉ በአካባቢው ዝናው መግነን ጀመረ። በአካባቢውም የነበሩ ህዝብ በላይን ልዑል በላይ የሚል ማዕረግ ስም ብቻ ሳይሆን በለምጨን በረሃ መሽጎ ለጣሊያን መንግስት አልንበረከክም በማለቱ ጣሊያን መግቢያና መውጫ በማሳጣት ፋታ ስለነሳው አጼ በጉልበቱ የሚል የሙገሳ ስምም ህዝቡ አውጥቶለት ነበር ለበላይ ዘለቀ። ፋሺስት ኢጣሊያ ጦር በየስፍራው በደፈጣ ውጊያ አላንቀሳቀስ ያለው የጀግናው የበላይ ዘለቀ አባ ኮስተር እጅ ይዞ ለመቅረብና ሹመት ለማግኘት በብቸና ከተማ የተሰማሩት የጠላት ወታደሮችና ባንዶች መራወጥ የዕለት ተዕለት ተግባራቸው ነበር። በዚህ ሁኔታ ላይ ያለ የጣሊያን ጦር ተዋጊዎቹን ጦርና ፈረሰኞችን እያክተለተለ በላይ ዘለቀ ይገኝበታል ወደ ተባለው ለምጨን ቀበሌ አመራ። ለምጨን በሚባለው ቀበሌ በአባይ ሸለቆ ውስጥ የሚገኝ በረሃ ሲሆን ጠላት በቀላሉ ሊደርስበት የማይችል በረሃ ያደገ ብቻ ሊኖርበት የሚችል አስቸጋሪ አካባቢ ነው። በዚህ ደግሞ ጀግናው አባ ኮስተር መሽገው ነበር። የጣሊያን ጦርና አባ ኮስተር የመሸጉበትን ዋርካይ ወደ ተባለ ምሽግ ደረሰ። በዚህ ጊዜ በላይ ዘለቀ ለጠላት አንድም ፍንጭ ሳይሰጡ ግማሹን የጠላት ጦር በመክበብ የጣሊያኑ ወታደር ተዝናንቶ እየሄደ ሳለ በበላይ ዘለቀ መሪነት አርበኞች ከምሽጋቸው ወጥተው የጥይት ሩምታ በጣሊያን ወታደሮችና ባንዶች ላይ አርከፈከፉባቸው። በዚህ ውጊያ በላይ ዘለቀን እማርካለሁ ብሎ የዘመቱት የጠላት ወታደሮችና ባንዳዎች ከፍተኛ ጉዳት ደረሰባቸው። የጠላት ጦርም ያልጠበቀው ሁኔታ ስለተከሰተ ተደናግጦ ፈርጥጦ ወደ ኋላ ተመለሰ። ከፊት ቀድመውና ተከቦ የተቆረጠው ጦር በበላይ ዘለቀ ጦር ተመቶ ድል ተደረገ። ወደ በረንታ የዘመተውም የጠላት ጦር በበላይ ዘለቀ ወንድም በእጅጉ ዘለቀ ጦር ተመቶ ብትንትኑ ወጣ። በዚህም ጦርነት ከፍተኛ ጉዳት የደረሰበት ጣሊያን የበላይ ዘለቀ ልጅ ሻሸወርቅን ከምትኖርበት መንደር ገብቶ ማርኮ ወሰዳት። የበላይ ዘለቀን ባለቤት ልጄን አልሰጥም ብላ ስትጓጋ መገደሏንም ሰማ። ይህ ጉዳይ የሰማው በላይ ዘለቀ ይህም መርዶ ሲነገረው አላለቀሰም፣ ግን ከባድ ሐዘን ተሰማው። አባ ኮስተር በጦር ሜዳ ተጋድሎ የማይበገር በእምነቱ የማይደራደር መሆኑን የጣሊያን ባለስልጣኖች ስላወቁ በላይ ዘለቀን ለማግባባት እና ለማጥመድ በማሰብ ለበላይ ዘለቀ ደብዳቤ ጽፈው ላኩለት። ደብዳቤውም እጅህን በሰላም ከሰጠን ልጁን እንደሚለቁና የጎጃም እንደራሴ እንደሚያደርጉት የሚገልጽ ነበር። በላይ ዘለቀም ለተጻፈለት ደብዳቤ እንዲህ ብሎ መልስ ላከ። ጎጃምን ያህል እንደራሴነት ካገኘው ልጄንም ከተለቀቀች ሌላ ምን እፈልጋለሁ? ለጣሊያን መንግስት ታማኝ ናቸው የሚሏቸውን መልእክተኞች ይላክልኝና እመጣለሁ የሚል መልስ ላከ። በላይ ዘለቀ ታላቁ ዞን በላይ ዘለቀ ታላቁ ዞን ኦርበታ ለበዱ ነሳንዶን። የጣሊያን ባለስልጣናትም በአባ ኮስተር የመልስ ደብዳቤ ተደስተው ታማኝ የሚሏቸውን መልእክተኞች ላኩ። መልእክተኞችም በላይ ዘለቀ ዘንድ ደረሱ። ወደ አባ ኮስተር የተላኩት መልእክተኞችም ቀኛዝማች እጅጉ ለማ፣ ቀኛዝማች አደራና ሌላ ሶስተኛ ሰው ነበር። በላይ ዘለቀም ወደ መልእክተኞቹ እያፈጠጠ በሉ የምትሉትን ልስማ፣ ምን ዝም አሰኛችሁ? አንተ ሶስተኛው ሰው ደግሞ ማንም ይሉነ በማለት በንዴትና በቁጣ ስሜት እየተንጎራደደ ጠየቃቸው።
ቀኛዝማች አደራም ሶስተኛው ሰው የጣሊያን አስተርጓሚ መሆኑን ተናገሩ። በላይ ዘለቀም በድጋሚ በሚያስፈራ አስተያየትና መልእክተኞቹ ላይ ያፈጠጠ ዛሬ ደግሞ ምን ይፈልጋሉ ጌታዎቻችሁ? የጣሊያን ታማኞች እጄን ለመያዝ ቸኩላቸዋልሳ። ለመሆኑ ምን መስዬ ታየሁት? እጄን ይዞ ለመሾም ነው እንዲህ የቸኮለው ብለው ተናገሩ። ወደ መልእክተኞቹ ላይ ያፈጠጡባቸው። መልእክተኞቹም ከእናንተ ጋር ይምጣ ተብለን ታዘን እንጂ እኛ ጦር አስከትለን አልመጣንም ብለው መለሱ። በላይ ዘለቀም ለመልእክተኞቹ ለአጅሬ ታማኝ መሆናችሁን መች አጣሁት? ለእነዚህ ሰዎች እንወደዳለን በማለት በወገናችሁ ላይ የፈረዳችሁ ብዙ ጀግኖች ወንድሞቻችንን አስለቅሳችኋል። ጎበዝ፣ እናንተም ታውቃላችሁ ፍርዱን በማለት በዙሪያ የተቀመጡትን አርበኞቹ በአይኖቹ እየቃኘ ጠየቃቸው። አርበኞቹም በቤልጂንግ ጠመንጃ ግንባራቸውን ፈልጦ እንጨት ላይ መስቀል ነው በሚለው ፍርድ ተስማምተው ለጣሊያኖች ታማኝ በነበሩት በሁለቱ መልእክተኞች ላይ ወዲያውኑ የሞት ቅጣት ተፈጸመባቸው። ወደ ሞት መንደርም ተሸኙ። አባ ኮስትርም በጣሊያኖች ስለተማረከችው ልጁ ሲናገር ልጄ እናቷ በጦር ሜዳ ስትሞትባት ያላየዋት እኔ መሆኔ እርግጥ ነው። ቢሆንም ቅሉ አካሌ የሆነችው ልጄም ሆነች ነባቢት ነፍሴ ከኢትዮጵያ ነጻነት እንደማይበልጡብኝ አምናለሁ። ስለዚህ ራሴን የጣሊያን መሳሪያ በማድረግ ልጄን ከምርኮኝነት አላወጣም በማለት ቁርጥ ያለ አቋሙን ተናገረ። ከዚህ በኋላ በላይ ዘለቀ የደብረ ማርቆስ ገዢ ለሆነው ለጣሊያን አዛዥ በጻፈው ደብዳቤ ላይ የላክልኝን እንግዶች በሚገባ አስተናግጃቸዋለሁ። ወሬውም እንዲነግርህ ከመልእክተኞቹ ጋር የላካችሁትን አስተርጓሚ መልሼ ልኬዋለሁ። ጎጃም የኔ ሀገር ሲሆን አንተ ደግሞ ከሮም መጥተህ የጎጃም እንደራሴነትን ሰጣሃለሁ ማለት ያሳዝናል። ልጄንም እኔንም የፈጠረ እግዚአብሔር ነው። ልጄን እንደፈለክ አድርጋት እንጂ እኔ ለጣሊያን መንግስት ታማኝ ሆኜ አልገዛም የሚል ለፋሽስቱ ለጣሊያን መልስ ላከላቸው በላይ ዘለቀ አባ ኮስትር። አሳረኛው ወረደ በረኻ ሊኒያን ገቢብ ሊሊትማኝቁ ጣሊያኖችም አባ ኮስትርን አባብሎ ወደ እነርሱ ለማስገባት ያሰቡት ሁሉ ሳይሳካ ቀረ። በኋላ ላይ ግን አባ ኮስትር ታማኝ አርበኞችን በመጠቀምና በመላክ በጣሊያን ካምፕ የምትገኘውን የ10 ዓመቱን ልጁን ሻሸወርቅን ከጣሊያን ካምፕ በሚስጥር እንድታመልጥ በማድረግ አስመለጣት። አባ ኮስትርም ልጁ ሻሸወርቅ በላይ ከጠላት እጅ ወጥታ በደና መድረሷ ከእርሱ ጋር በመገናኘቷ ከፍተኛ እፎይታና ደስታ ተሰማው። በወቅቱም በላይ ዘለቀ አባ ኮስትር ይህንን የሽለላ ግጥም ለሚያቀራራ ሰው በመናገር እንዲሸልል አድርጎት ነበር። አህያ ነው ጣሊያን ክብሩን የማይጠብቅ ከሰው ሀገር መጥቶ የማይጠነቀቅ የማይሆንለትን ከጀግና ሀገር ገብቶ ከኛ እጅ ጣለው ኃጢአቱ በርክቶ ለገንዘብ የሚሞት የቅጥር ወታደር ራሱን ያፈቅራል አይሆንም ለሀገር አይሆንም ለሀገር አይሆንም ለዘመድ ለገንዘብ የሚሞት ይቅር አይወለድ ብሎ አሸልሎ ነበር። በመስከረም ወር በ1933 ዓ.ም ላይ ጠላት ከመሸገባቸው ከተሞች ለማስለቀቅ ስለሚቻልበት ሁኔታ ለመመካከር አባ ኮስትር ከ20 በላይ የሚሆኑ የጦር አለቆችን ሰብስቦ በቅድሚያ ባቀረባቸው በብቸና የመሸገውን የጠላት ጦር ላይ ድንገተኛ አደጋን ለመጣል እቅድ እያወጡ ሳለ ራስ ኃይሉ ተክለ ሃይማኖት ከአባ ኮስትር ጋር ለመነጋገር ቀጠሮ ይዘው ኖሮ በቀጠሯቸው ጥር 22 ቀን በ1933 ዓ.ም አባ ኮስትር በላይ በሚገኝበት በለምጨን ሰቃላ ገብርኤል በተባለ ቦታ ደርሰው ከአባ ኮስትር ጋር ተገናኙ። ራስ ተክለ ሃይማኖት ወደ መጣበት ጉዳይ በመግባት ወደ አንተ የመጣሁበት ምክንያት በጎጃም የሰላም ድርድር ለማድረግ ከጣሊያን መንግስት ስልጣን ተሰጥቶኝ ነው በማለት ለበላይ ዘለቀ ነገሩት። አባ ኮስትሩም በበኩሉ በዚህ አይነት ንግግር እንዲሸነገድ እንደማይፈልግና ወደ መጡበት እንዲመለሱ ሲነገራቸው እርሳቸው በበኩላቸው ጠላት በቅርቡ የብቸና ምሽግ በፍቃዱ ለቆ ስለሚወጣ እንዳትወጋው፣ ከወጋው አገሩን ያጠፋል፣ ህዝቡን ይጨርሳል ብለው ስለነገሩት አባ ኮስትርም በነገሩ ተስማማ። ራስ ኃይሉም ከንግግሩ በኋላ ከእንግዲህ ወዲህ ለጣሊያኖች ወግነው እንደማያዋጉ ለአባ ኮስትር አረጋገጡለት። ራስ ኃይሉ ተክለ ሃይማኖት በ1924 ዓ.ም ልጅ ኢያሱን ከእስር ቤት እንዲያመልጥ አድርገዋል ተብሎ ንብረታቸው ተወርሶ አርሲ ታስረው የነበረ ሲሆን ንጉሥ ኃይለ ሥላሴ ወደ ውጭ ሀገር ሲሄዱ ነው ከእስር ቤት የወጡት። ራስ ኃይሉ የጠላት ተባባሪ ሆነው ርዕሰ
መኳንን ተብለው በፋሽስቱ በጣሊያን ሹመት ተሰጥቷቸው የኢትዮጵያን ክደው ለጠላት ያገለገሉ ሰው ነበሩ። አባ ኮስተር ወይም በላይ ዘለቀ በጣሊያን ጦር ላይ በሚያደርሰው አደጋ እና ውጊያ የጎጃም ምድር ለጣሊያን ነጭ ወታደር መቀበሪያ ቦታ ሆነባቸው። በዚህ ምክንያት የጠላት ጦር 154 መኪና ቀርቦለት እቃውን ጭኖ ጥር 23 እና ጥር 24 ቀን በ1933 ዓ.ም ከብቸና ለቆ ወደ ደብረ ማርቆስ ለመጓዝ ስፍራውንም ለራስ ኃይሉ ተክለሃይማኖት አስረክቦ ሲወጣ፣ ራስ ኃይሉ በበኩላቸው ጣሊያን ጎጃምን ለቆ ሲወጣ መሳሪያውን ተቀብለን እኛ ባላባቶች ጎጃምን እንገዛለን የሚል ፍላጎት ነበራቸው። በላይ ዘለቀ ደግሞ ጣሊያን ብቸናን ይልቀቅልን እንጂ ለንጉሠ ነገሥታችን ነው የምናረዳው በማለት አቋማቸውን ቀደም ብለው ለመኳንንቶችና ለብዙ አርበኞች ተናግረው ነበር። ራስ ኃይሉ በበኩላቸው ከበላይ ዘለቀ ጋር ለመታረቅ ፈልገው ያደረጉት ሙከራም አልተሳካላቸውም። በዚህ ምክንያት ራስ ኃይሉ ብቸና ድረስ ቀርበው ከበላይ ዘለቀ ወደ እርሳቸው ጦር እንዲገባ ቢጠይቁትም እምቢ ስላላቸው ራስ ኃይሉ የላኩትን ጦር ወቅቶ 18 የነፍስ ወከፍ መሳሪያ ማርኮ በድል መለሷቸው። በላይ ዘለቀ መላ ጎጃም ላይ ጣሊያን እየተዋጋ በርካታ ነጭ ጣሊያን ወታደሮችን በመግደል ምድሩ ለጣሊያን እሾ እንዲሆንባቸው አደረገ። ጣሊያንም ተሸንፎ ብቸናን እንደለቀቀ ሁሉ ደብረ ማርቆስንም ለቆ ወጣ። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የኢትዮጵያን ነፃ አውጪ ጦር ይዘው በመግባት በምዕራብ ጎጃም በሚገኘው ኦሜድላ በተባለ ቦታ ጥር 12 ቀን በ1933 ዓ.ም ከደረሱ በኋላ ጉዟቸውን ወደ ደብረ ማርቆስ በማድረግ ወደዛ ተጓዙ። አባ ኮስተርም ለንጉሥ ኃይለ ሥላሴ ሁኔታውን በማመቻቸት በጀግንነት ንጉሱን ተቀበለ። ንጉሱንም ደብረ ማርቆስ ሲደርሱ በከተማው የሚወራው የበላይ ዘለቀ የአባ ኮስተር ዝና ነበር። ስፍር ቁጥር የሌለው የአባ ኮስተር ሰራዊት በ5 ረድፍ ተሰልፎ በጦር አለቆች እየተመራ ከጣሊያን ሰራዊት ያማረካቸውን መትረየስ፣ ጠመንጃ በትከሻው ላይ አንገቶ ትጥቁን አሳምሮ ጎፈሬውን አጎፍሮ ወኔ በሚቀሰቅስ ሽለላና ፉከራ ጀብዱን እየዘረዘረ ጦሩ መትመም ጀመረ። የሰራዊቱ ጠቅላይ አዛዥ ጀግናው በላይ ዘለቀ ከጉልበቱ ወረድ ያለ ሱሪ ታጥቆ ካኪ ኮት ለብሶ ባርኔጣ አድርጎ በበቅሎ ላይ ተቀምጦ በጋሞች ታጅቦ በክብር መጥቶ ንጉሠ ነገሥት ከተቀመጡበት ሰገነት ፊት ለፊት ሲደርስ ከበቅሎ ወርዶ ከጋሻ ጃግሬው ጠመንጃውን ተቀብሎ በመያዝ ባንዲራው የዘለቀ ልጅ ሰላቶ ገዳይ ጦር ሳያደራጅ የዘለቀ ልጅ ቆራጥ ወታደር ጠላቱን ገዳይ ሳይል ሳያድር በላይ ዘለቀ የባንዳረኛ የማያስቀምጥ የማያስተኛ ብሎ ከፎከረ በኋላ እኔ የዘለቀ ልጅ በዚህናስ ማስር ጠመንጃ ተነስቼ ነው እዚህ ደረጃ ለመድረስ የቻልኩት የጣሊያንን ጦር ያርበደበርኩት በማለት ባጭሩ ተናግሮ ለንጉሠ ነገሥት ግርማዊ ለሥላሴ እጅ ነሳ። የሁሉም ሰው አይን በርሱ ላይ አረፈ። በላይ ዘለቀ ቁመናው ሲታይ ጎፈሪያም ክርክም፣ መልኩ ቀይ፣ ግንባሩ የተቆጣጠረ፣ አይኖቹ ትላልቅ፣ አፍንጫው ሰልከክ ያለ፣ ጺሙ ለስላሳና እግሩ ቀጭን ሆኖ ቁመቱ መካከለኛ፣ ሰውነቱ ከሲት የሆነ ሰው ነበር። በላይ ዘለቀ በጀግንነቱ በከፍተኛ የጦር አመራር ችሎታው ስምና ዝናው እጅግ የናኘ ሲሆን ዝናውን የሚያውቁትና የሰሙ ሁሉ መጥቶ ባየነው እያሉ እጅግ ጓግተው የጠበቁት በላይ ዘለቀ በአካለ ስጋ ሲታይ ግን የአካል ግዝፈት የሌለው ለአይን የማይሞላ ባለባበሱ ያልተሽቀረቀረ በባዶ እግሩ የሚሄድ አንድ ትውት ሰው በመሆኑ የዚህ ግዙፍ ቁጥር ያለው ሰራዊት የጦር መሪ እርሱ ነው ብሎ ለማመን ተቸግረው ነበር። አብዛኛው የተመለከቱትም ሰው አባ ኮስተር በላይ ዘለቀ መሆኑን ያመኑት በመጨረሻ ከሉር ራስ ኃይሉ አጠገብ የተወሰነለትን የክብር ስፍራ ይዞ ሲቀመጥ ሲያዩ ነው። ጎጃም በጀግንነት እንደምን ታወቀ፣ ጎጃም በጀግንነት እንደምን ታወቀ፣ ያበታች በቅሲ ያበላይ ዘለቀ። ሁሉም ሳይሆን በአጭር ማስታወቂያ ብቻ ለሰልፍ የጠራው የበላይ ዘለቀ ጦር በ17 ጦር ምድብ ተከፍሎ በየምድብ አለቆቹ እየመሩት በሰልፍ ሆኖ እየፎከረና እየሸለለ እያቀራራ በክቡር ትሪቡን ፊት ማለፍ ጀመረ። በሰልፉ የተገኘውም የበላይ ዘለቀ ሰራዊት ቁጥር እጅግ ብዙ ስለነበር ሰልፉ እስከሚያበቃ ድረስ ከ4 ሰዓት በላይ ፈጅቷል። ከዚህ ወታደራዊ ትዕይንት በኋላ የበላይ ዘለቀ ሰልፍ በታየ በማግስቱ አባ ኮስተርን የጦር ሰራዊት ብዛት፣ ጀግንነት፣ ዝና የሰሙት ያዩት ንጉሠ ነገሥት ግርማዊ ለሥላሴ በደብረ ማርቆስ ቤተ መንግሥት ተቀብሎት ለማነጋገር አስጠሩት። በላይ ዘለቀም ንጉሠ ነገሥት ዘንድ ቀረበ።
ትላንት ባየነው የሰራዊት ሰልፍ እጅግ ተደስተናል። አሁን ያስጠራን ይህን ልንገልጽልህ ነው። ከዋና ቤተ መንግስታችን እንደገባ ውለታን ለመክፈል ቃል እንገባለን። ለመሆኑ ወንድሞችስ እነማን ናቸው? አሉ ግርማዊ ኃይለሥላሴ። በላይ ዘለቀም ለጃንሆይ አብሮኝ የደከሙት ሁሉ ወንድሞቼ ናቸው፣ ታናሽ ወንድሜ ይሄ ነው በማለት ደጃዝማች እጅጉን አቅርቦ አስተዋወቀ። ንጉሠ ነገሥትም ቀጥለው አገርን እንደ ማስተዳደር ያለ ተግባር አለ ሲሉት፣ በላይ ዘለቀ በበኩሉ ሲመልስ እኔ ተራው ሰው ነኝ። የዘር ሐረግ የሚቆጥሩ ሰዎች አያሰሩኝም፣ ከእርሶ ጋር ያጣሉኛል በማለት ያለውን ስጋት ገለጸላቸው። ንጉሠ ነገሥትም አያይዘው እኛ ማንንም ወሬ ባንተ ላይ እንሰማም፣ እንደ አባትህ ቁጠረን፣ በዚህ በልጃችን መኮንን ይሁንብህ የሚል ቃል ገቡለት። ወደ አዲስ አበባስ አብረን ብንሄድ ብለው አስከትለውን ጠየቁት ለበላይ። በላይም በጦርነት ላይ የወደቁ የወንድሞችን አጽም ከቦታው ሰብስቤ ወደ ቤተ ክርስቲያን አድርሼ ተስካራቸውን ካወጣው በኋላ እመጣለሁ በማለት በትህትና መለስላቸው። ከዚያም ንጉሠ ነገሥቱ የተስካር ማውጫ ይሁን ብለው የተወሰነ ገንዘብ ሰጥተውት አሰናበቱት። በላይ የወንድሞችን አጽም ቤተክርስቲያን ቀብሮ ተስካራቸውን ካወጣ በኋላ ወደ አዲስ አበባ መጣ። አዲስ አበባ ግን የጠበቀውን ያህል የጀግንነት አቀባበል አልጠበቀውም ነበር። በአዲስ አበባ ሁሌ ጠዋት ወደ ቤተ መንግስት እየሄደ ደጅ እየጠና እየተመላለሰ 6 ወር በላይ አለፈው። በዚህ ሁሉ ጊዜ እንደ ጀግንነቱ እና ለሀገር እንደዋለው ውለታ ክብር ሰጥተው አላስተናገዱትም ነበር። የሚያስተናግደው ሰው ባለመኖሩም መመላለሱ አስመረረው። አባ ኮስትር አዲስ አበባ በመጣ በ7ኛ ወር ማለትም መጋቢት 8 ቀን በ1934 ዓ.ም ልጅ ኃይሉ በለው የራስነት ማዕረግ ተሰጥቷቸው የጎጃም ገዢ ተብለው ሲሾሙ፣ ደጃዝማች መንገሻ ጀንበሬ ደግሞ ቢትወደድ ተብለው የጎጃም ጠቅላይ እንደራሴ ሆነው ስልጣን ተሰጣቸው። ይህ ሁሉ ሹመት ሲሰጥ ግን አባ ኮስትር በላይ ዘለቀ የተገባለት ቃል ተረስቶ ደጅ ጠኝ ሆኖ ቀረ። በአርበኝነት ጊዜ አቋቋመው ብቻና የሚገኘውም ሰራዊት መተዳደሪያ በማጣቱ ተበተነ። በመጨረሻም በጥቅምት ወር አዲስ አበባ ሄዶ ለ10 ወራት ያህል ከተጉላላ በኋላ በሐምሌ ወር በ1934 ዓ.ም ንጉሠ ነገሥቱ ግርማዊ ኃይለሥላሴ የደጃዝማችነት ማዕረግና የወረዳ ገዥነት ሹመት ሰጥተውት ወደ ሀገሩ ብቸና ተመልሶ ስራውን ጀመረ። ስራውን በመስራት ላይ ያለ ብዙ ምቀኞች ተነሱበት። እነዚህም ስልጣኑን የሚመኙ ምቀኞች ነበሩ። አባ ኮስትር የሾሟቸው ሰዎች ህዝቡን ይበድላሉ በሚል ከአዲስ አበባ ሀገረ ግዛት ሚኒስትር የክስ ደብዳቤ ጽፈው ላኩ። የበላይ ዘለቀንም ስም የሚያጠፉ በርካታ ወሬዎችን በማስወራት ሸፍቷል እስከሚባል ድረስ አደረሱት ወሬዎቻቸውን። የበላይ ዘለቀ ተቀናቃኝ የጎጃም ሹመኞች ገዢዎች በስልጣን እንዳይገፋቸውና እንዳይቃወማቸው ፈርተው ያልሰሩን ስራ ሰርቷል እያሉ ያለ ስም እየሰጡ በሸረቡት የተንኮል ወጥመድ በላይን አንገቱን ይዘው አስገቡት። አልጋ ወራሽ በተወራ ወሬ ምክንያት በላይ ዘለቀን ከጃንሆይ ጋር እንደሚያስታርቁት መልእክት ስለላኩበት አባ ኮስትር ወደ ወሎ ለመሄድ ታማኝ አሽከሮችን አስከትሎ ጉዞን ቀጥሎ ነበር። ሆኖም በጉዞ ላይ እንዳለ በድንገት ተኩስ ተከፈተበት። በተኩሱ ምክንያት ጉዞ ስለተሰናከለበትና ሹመኞች ባለስልጣናት እንደማይተኙለት ስለተገነዘበ ለወንድሙ ለደጃዝማች እጅጉ በሄደበት ስፍራ እንዲነግሩት መልእክት ልኮ እርሱ በቀጥታ ለምጨን ወረዳ ወደሚገኘው ወደ ሶማ በረሃ ሄዶ የሚመጣበትን ባላጋራ ሁሉ በሶማ ኮረብታ ላይ መሽጎ ለመዋጋት ወሰነ። በዚህም በተሰራበት ደባ በላይ ዘለቀ ሸፈተ። የጎጃም ገዢዎችም የሚፈልጉት ሆነላቸው። የሸፈተው በላይ ዘለቀ የንጉሠ ነገሥቱ መንግስት በውጊያ አሸንፎ እጁን ለመያዝ በማሰብ ከጎጃም ከወሎና ከቤጋ ምድር የተሰባሰቡ ከ3000 የሚያንሱ የፈረሰኛና የእግረኛ ጦር ልኮ በላይ ዘለቀ የመሸገበትን የሶማ ተራራን ከቦ ያዘ። በኋላ ላይም ተኩሱን በመክፈት በሁለቱ ወገኖች መካከል ውጊያው መካሄድ ጀመረ።
ይህም ውጊያ ለ8 ቀን ከቆየ በኋላ ነገሩን በሰላማዊ መንገድ ለመጨረስ በሚል ለ8 ቀን ተኩስ አቁም ስምምነት ከተደረገ በኋላ ከንጉሠ ነገሥት በተላኩ መልእክተኞች ቢሞከርም አልተሳካም። ውጊያው እንደገና ተፋፍሞ በመቀጠሉ የበላይ ዘለቀ ተዋጊዎች ጥይት ከመጨረሳቸው በላይ የሚጠጡት ውሃ ስላጡና ስንቅም ስለጨረሱ በረሃብና በውሃ ጥም ከፍተኛ ጉዳት በበላይ ዘለቀ ወታደሮች ላይ አስከተለ። ውጊያውን ተቋቁሞ መከላከል እንኳን አቃታቸው። ውጊያውን በመክበዱ የተነሳ የበላይ ዘለቀ ወንድም የደጃዝማች እጅጉ ዘለቀ መቁሰልና የጦር አለቃው የጀግናው ሽፈራው ገረባ መሞትና ሌሎች ብዙ ተዋጊዎች መሞታቸው ምክንያት የአባ ኮስትር ጦር በጣም ስለተዳከመ ሰራዊቱ ከዚህ በላይ መጎዳት የለበትም በሚልና ሁኔታው እንደማያዛልቀው የተረዳው በላይ ዘለቀ በተለይ የቆሰለው ወንድሙን ለማዳን ሲል እጅ ሰጠ። ከንጉሠ ነገሥት የተላኩት መልእክተኞች ጋር በመገናኘት የእርሱን ተከታዮችን መሳሪያ ካስረከባቸው በኋላ የጣሊያን ጦር ያልበገረውን ስሙ ጥሩ ጀግና ደጃዝማች በላይ ዘለቀ ወንድሙን ደጃዝማች እጅጉ ዘለቀ የጊዜ ጉዳይ ሆኖ ከ3 ወራት ውጊያ በኋላ እጃቸውን ለካቴና ሰጡ። በመጨረሻም ሁለቱም ወንድማማቾች ግብረ አበሮቻቸው ወደ አዲስ አበባ ተልከው ንጉሠ ነገሥት ኃይለ ሥላሴ ዘንድ ለፍርድ እስኪቀርቡ ድረስ ወደ እስር ቤት ተላኩ። ጎጃም በጀግንነት እንደምን ታወቀ? ጎጃም በጀግንነት እንደምን ታወቀ? ዳበታች በቅሲ ዳበላይ ዘለቀ። በንጉሠ ነገሥት የፍርድ ችሎት ቀርበው የክሱን ጽሑፍ ከተነበበ በኋላ በተባባሪነት የተከሰሱት 13 ተከሳሾችም በሰጡት ቃል ከአልጋ ወራሽ ጋር ተላልከው ወደ አልጋ ወራሹ ጋር ለመሄድ ጉዞ ሲጀምሩ ተኩስ ተከፍቶባቸው ባልሞት ባይ ተገዳይነት ተታኮሱ እንጂ መንግስት እንዳልከዱ ቃላቸውን ሰጡ። ይህም ቢሆንም ግንም በኋላ ደጃዝማች በላይ ዘለቀና ደጃዝማች እጅጉ ዘለቀ የሞት ፍርድ ተፈረደባቸው። ወንጀሉንም ሰርተዋል ወደ ተባለበት ስፍራ በብቸና በስቅላት እንዲቀጡ ፍርዱ ተሰጠ። በማግስቱም ከሁለት የጦር መኮንኖች ጋር ወደ ጎጃም ጉዞ ከጀመሩ በኋላ አባይ ወንዝ ጋር ሲደርሱ ከንጉሠ ነገሥቱ በተላከ መልእክት እንደገና ወደ አዲስ አበባ እንዲመለሱ ተደረገ። ወደ አዲስ አበባም የተመለሱት ወንድማማቾቹ ደጃዝማች በላይ ዘለቀና ደጃዝማች እጅጉ ዘለቀ በቤተ መንግስት ውስጥ በአንዲት ትንሽ ክፍል ውስጥ ከራስ ኃይሉ የልጅ ልጅ ከሆነው በጠላት ወረራ ዘመን የባንዳዎች አለቃ ሆኖ የኢትዮጵያ አርበኞችን ሲዋጋ ከነበረው የባንዳ የልጅ ልጅ ከሆነው ከማሞ ኃይለማርያም ጋር በአንድነት ታሰሩ። የኋላ ኋላ ግን አብራቸው በታሰረው በማሞ ኃይለማርያም ሐሳብ ምንጭነት ከእስር ለማምለጥ ተነሳስተው ታኅሳስ 18 ቀን በ1937 ዓ.ም ከጠባቂዎቻቸው ጋር በመተባበር ከእስር ቤት አመለጡ። ካመለጡ በኋላ ወደ ጎጃም ለመግባት በማሰብ መንገዳቸውን ወደ ጎጃም አቅጣጫ አድርገው ጉዟቸውን ጀመሩ። ወደ ጎጃም አቅጣጫ ከተጓዙ በኋላ ሱሉልታ ሲደርሱ በአንድ አካባቢ ገበሬ አስተባባሪነት ተከበው በጸጥታ ኃይሎች ተይዘው እንደገና ወደ አዲስ አበባ ተወሰዱ። በአዲስ አበባም ታኅሳስ 23 ቀን በ1937 ዓ.ም በልዩ ፍርድ ቤት ቀርበው በላይ ዘለቀና ወንድሙ እጅጉ ዘለቀ የባንዳ አለቃ የነበረው ማሞ ኃይለማርያም ላይ በስቅላት እንዲቀጡ ተፈረደ። ጥር 4 ቀን በ1937 ዓ.ም አርብ ቀን በገነተ ልዑል ቤተ መንግስት በተለመደው አዳራሽ ውስጥ ንጉሠ ነገሥቱ ለዙፋኑ ችሎት ተሰይመው በተሰጣቸው ፍርድ ያላቸውን ቅሬታ ምን እንደሆነ እንዲያስረዱ ንጉሠ ነገሥቱ ተከሳሾችን ጠየቋቸው። ሁሉም ተከሳሾች በአንድ ላይ የምንጠይቀው ምህረት ነው አሉ። ከዙፋኑ ችሎት አካባቢ ስቅላት ይገባቸዋል፣ ስቅላት የሚል ድምፅ ከየአቅጣጫው አስተጋባ። በተከሳሾች ላይም የስቅላት ቅጣቱ ተወሰነ። በመጨረሻም ፍርዱ እንደሚጸና ንጉሠ ነገሥቱ ኃይለ ሥላሴ የመጨረሻ ቃል ተናገሩ። ተከሳሾቹን ፍርዱን በጸጋ የተቀበሉት ይመስል ንጉሠ ነገሥቱን እጅ ነስተው ከችሎት አዳራሽ ወጡ። አሳረኛው ወረደ በረኻ ጥር 5 ቀን በ1937 ዓ.ም ጠዋት ላይ ጃን ሜዳ ተብሎ በሚጠራው ሰፊ ሜዳ
ውስጥ የጦር ሰራዊትን የክብር ዘበኛ ወታደሮች በተሰለፉበት ተከሳሾች ማለትም ደጃዝማች በላይ ዘለቀ፣ ደጃዝማች እጅጉ ዘለቀ፣ ልጅ ማሞ፣ ፊታውራሪ ከበደ ኃይለ ሚካኤል፣ ፊታውራሪ ገበየው አባይነህና በተጨማሪም እስረኞቹን ያስመለጡ 4 የክብር ዘበኛ ወታደሮች በተራ እየተራመዱ በሰልፈኞች ፊት እያለፉ እንዲታዩ ከተደረገ በኋላ 4 እስረኞችን ያስመለጡት ወታደሮች በጃን ሜዳ በእንጨት ላይ ተሰቀሉ። ከላይ በተጠቀሰው ቀን የቀሩት 5 እስረኞች ደግሞ ወደ መርካቶ እንዲሄዱ ተደረገ። ዕለቱ ቅዳሜ ቀን ስለነበር የመርካቶ ገበያ በሰው ብዛት ተጨናንቋል። ወንድማማቾቹ ደጃዝማች በላይ ዘለቀና ደጃዝማች እጅጉ ዘለቀ መርካቶ በሚገኘው 4ኛ ፖሊስ ጣቢያ አጠገብ ተወስደው ከመኪና እንዲወርዱ ከተደረገ በኋላ ወደሚሰቀሉበት ቦታ አመጧቸው። ከዛም የእጃቸውን ካቴና ተፈታ። ለመጨረሻ ስንብት ይመስላል እርስ በርስም ተሳሳሙ። ሊሰቀሉም ሲሉ በጣም ከመዋደዳቸው የተነሳ እኔ ልቅደም በማለት የሞት ወረፋቸውን ቀድሞ ለመሞት ይሽቀዳደሙ ነበር። የፍርድ አስፈጻሚው ዳኛ ታናሹ እንዲቀድም አዞ ደጃዝማች እጅጉ ዘለቀ በመጀመሪያ ተሰቀለ። በመጨረሻም ደጃዝማች በላይ ዘለቀ ለመስቀል ወደ መሰላሉ ሲያወጡት አንቺ ሀገሬ ኢትዮጵያ እውነት በድዬሽ ከሆነ ነፍሴን አይቀበላት፣ አልበደልኩሽ ከሆነ ግን ወንድ ያብቀልብሽ ብሎ በመጨረሻ ንግግሩ ተናገረ። ከተናገረ በኋላ በታሰሩት በሁለት እጆቹ አማተበና ተሰቀለ። በጀግንነቱ ስሙ የገነነው በላይ ዘለቀን ለማየት የተሰበሰበው የአዲስ አበባ ነዋሪም በማየው ነገር አብዛኛው ተመልካች በማዘን በዙ ፊት በእንባ ታጠበ። አሳረኛው ወረደ በረኻ ለኛንገብ ሚሊትማኙ ይኑሩ ደጃዝማች ከተማው ደኻ በላይ ዘለቀ በህዝቡ ዘንድ የነበረው ተወዳጅነት ምክንያት ለስልጣናችን ያሰጋል በሚሉ ሰዎች በተሰራበት ስራ እሱን ለመግደል ከተተኮሱ ከጣሊያኑ ጥይቶች አምልጦ በአገሩ ሰዎች በተሰራበት የተንኮል የደባ ጥይት ግን ሊያመልጥ ሳይችል በስቅላት ሞተ። ብልሃታ ጌታ ይፍታሔ ንጉሴ ስለ ደጃዝማች በላይ ዘለቀ አስተያየታቸውን ሲሰጡ የሚያሳዝነው ነገር ደጃዝማች በላይ ዘለቀ መሞቱ ሳይሆን ሞታቸው ከባንዶች አለቃ ከማሞ ኃይለ ማርያም ጋር መሆኑ ነው በማለት ተናግረዋል። ከለምጨም በረሃ እስከ ቦረና ሳይት፣ ከነብሴ እስከ ጮሞጋ፣ ከደራ እስከ ግብረ ጉራቻ ድረስ ጠላትን ሰራዊትን ድል ያደረገ ሀገሩን ያስከበረው ጀግና በምቀኞች ወጥመድ ተጠምዶ ከወንድሙ ጋር ከዚህ ዓለም ይህንን ጀግና አሰናበቱት። ገና በ25 ዓመቱ የወጣትነት ዘመን ጀምሮ የግል ሕይወቱ ሳያሳሳው ለውድ እናቱ ሀገር ኢትዮጵያ በርካታ መስዋዕትነት የከፈለው የቁርጥ ቀን አርበኛ ሆኖ ጠላትን ያርበደበደው ጀግናው በላይ ዘለቀ በ33 ዓመቱ የለጋ ዕድሜው ጥር 5 ቀን በ1937 ዓመተ ምህረት ቅዳሜ ጠዋት በአንገቱ ላይ ሜዳሊያ ሳይሆን ገመድ በማጥለቅ እጅግ አሳዛኝ በሆነ መልኩ የሕይወቱ ፍጻሜ ሆነ። ንጉሠ ነገሥት ደብረ ማርቆስ ሳሉ የበላይ ዘለቀን ሰራዊት ሰልፍ ካዩ በኋላ በላይ ዘለቀን አስጠርተውት እኛ የማንንም ወሬ ባንተ ላይ አንሰማም፣ እንዳባትህ ቁጠረን፣ በዚህ በልጃችን መኮንን ይሁንብህ በማለት በበላይ ዘለቀ ፊት የገቡለት ቃል ሁሉ ከንቱ ሆኖ ተረስቶ ሌላ ፍጹም ያላሰበው ያልተጠበቀ ድርጊት ተፈጸመበት። በላይ ዘለቀ ታላቁ ዞን በላይ ዘለቀ ታላቁ ዞን ኦርበት አለበዱ ነሳንዶን የጀግናው በላይ ዘለቀ ሕይወት ታሪክ ይህን ይመስል ነበር። ለዚህ ታሪክ ዋና ምንጭነት የተጠቀምናቸው መጽሐፎች የታሪክ ማስታወሻ ደራሲ ደጃዝማች ከበደ ተሰማ በ1962 ዓ.ም፣ አባ ኮስተር ታሪካዊ ልቦለድ ደራሲ አበራ ጀንበሬ በ1983፣ የኢትዮጵያ ታሪክ ከ1847 እስከ 1983 ደራሲ ፕሮፌሰር ባህሩ ዘውዴ ነበሩ። ጸሐፊያንን እያመሰገንን አብረውን እስካሁን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.